ቀናችሁ ካልደረሰ አትሞቱም የሚለውን አባባል ታምኑበታላችሁ? በዛሬው ቪዲዮ ለጥቂት ከሞት አፋፍ ያመለጡ 8 እድለኛ ሰዎችን የምንመለከት ይሆናል። ከነዚህ ታሪኮች ውስጥም በጣም ያስገረማችሁ የትኛው እንደሆነ በኮሜንት አጋሩኝ። ለቻናሉ እንግዳ ከሆናችሁ ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳይረሳ። 8ኛ አሮን ራልስተን። እንደ አውሮፓውያን አቆጣጠር በኤፕሪል 2003 ራልስተን በዩታ ብሉ ጂን ካኒን ውስጥ ብቻውን ተራራ እየወጣ በነበረበት ቅጽበት በድንገት ተንሸራቶ እጁ ላይ 360 ኪሎ ግራም የሚመዝን ድንጋይ ወድቆበት እንዳልነበር ያደርገዋል። ራልስተንም በዚህ ስቃይ ማንም ሳይደርስለት ለ5 ቀናት ያሳለፈ ሲሆን እንደሚሞት ሙሉ እምነት የነበረው ሲሆን በ5ኛው ቀን መገባደጃ ላይም ለቤተሰቦቹ የስንበት መልእክቶችን በቪዲዮ ቀርጾ ስሙን፣ የተወለደበት ቀንና የሞተበትን ቀን በግንቡ ላይ ቀርጾ ነበር። ነገር ግን በመጨረሻው ቀንም አንድ እጅ የሌለው ሕፃን ከሱ ጋር ሲጫወት በራእይ መልክ ያየዋል። ይህም አጋጣሚ አዲስ የመኖር ተስፋን ፈነጠቀለት። ወዲያውኑም በድንገት የተቀረቀረው እጁን በጭካኔ ለመቁረጥ ወሰነ፣ አደረገውም። በዚህ የጭካኔ ውሳኔውም ዛሬን ለማየት በቃ። እናንተስ በሱ ቦታ ብትሆኑ ምን ተወስኑ ነበር? ይህ ግለሰብም የሰው ልጅ ብልሃትና ጽናት አስደናቂ ማሳያ ነው። 7ኛ ክሪስ ጉሩስኪ። ከዚህ አስደንጋጭ ታሪክ የምንማረው አንድ ነገር ቢኖር በየትኛውም ሁኔታ የደህንነት ቀበቶቻችን መታጠቅ እንዳለብን ነው። ጉዳዩ እንዲህ ነው። ክሪስ ጉሩስኪ ለረፍት ስዊዘርላንድ በሄደበት ወቅት በፓራሹት ለመብረር ይወስናል። ነገር ግን እሱ ያልተረዳው ነገር ቢኖር የደህንነት ቀበቶ አለማድረጉን ሲሆን እንዳለመታደል ሆኖም አብራሪው የደህንነት ማሰሪያውን ለጉሩስኪ ማያያዙን ረስቶት የነበረ ሲሆን ከ2 ደቂቃዎች በላይም ጉሩስኪ ከመሬት በላይ በመቶዎች የሚቆጠሩ ሜትሮች ከፍ ብሎ ከተንጠለጠለው ተንሸራታች በራሪ ነገር ላይ ተንጠልጥሎ ቀረ። ያንን ብረት ለደቂቃዎች በጥንካሬ መያዙም በሕይወት ለመትረፉ ምክንያት ሆኖታል። እንደ ዕድል ሆኖም ጉሩስኪ ወደ መሬት በሚዘልበት ወቅት በከባድ ሁኔታ ጉልበቱ ተጎድቶ ቀዶ ሕክምና ቢያደርግም ውድ ሕይወቱ ግን ሊተርፍለት ችሏል። አስፈሪውን ቪዲዮ በማህበራዊ ሚዲያ ካጋራው በኋላ ከ12 ሚሊዮን በላይ እይታን ሊያገኝ ችሏል። ይህን ታምር እንዴት ትመለከቱታላችሁ? 6ኛ ማውሮ ፕሮስፔሪ። እንደ አውሮፓውያን አቆጣጠር በ1994 ጣሊያናዊ የፖሊስ አባል ማውሮ ፕሮስፔሪ በሳሃራ በረሃ ከ150 ማይል በላይ በሚሸፍነው የማራቶን ውድድር ላይ ለመሳተፍ ይወስናል። ይህ ጣሊያናዊ በውድድሩ ላይ ሳለ የማራቶን ተሳታፊዎች ቀስ በቀስ መቀነስ ጀመሩ። ከዚያም ፕሮስፔሪ በኃይለኛው የአሸዋ አውሎ ንፋስ ተሸፈነ። በመጨረሻም ያለበት ቦታ ጠፋው። ለሰዓታት ሲባዝን ውሎም በተተወ ቤተ መቅደስ ውስጥ ተጠለለ። እዚያ ያለ እርጥብ መጥረጊያዎችን በማምጣትና ለመያዝና ለመግደል የቻለውን የሌሊት ወፍ ደም በመጠጣት ራሱን ለማቆየት የተቻለውን ሁሉ ማድረግ ጀመረ። በኋላም ነገሮች ተስፋ ሲያስቆርጡት ራሱን ለማጥፋት ሞክሮም ነበር። ነገር ግን ይህም ስላልተሳካለት በሕይወት ለመቀጠል አዳዲስ ነገሮችን መፈለጉን ተያያዘው። ፕሮስፔሪ በመጨረሻ በረሃ ውስጥ ፍየሎችን አያቸው። እግር በእግርም ተከተላቸው። አፍታም ሳይቆይ የተዋርጌ ዘላኖች ወደሚኖሩበት ካምፕ ደረሱ። ከዚያም ለ9 ቀናት ሰውነቱ እጅግ በጣም ተጎድቶ ስለነበረ በአቅራቢያው ወደሚገኝ የጤና ተቋም ሄዶ ሙሉ ለሙሉ ሊያገግም ችሏል። 5ኛ ሉድገር ሲልባሪስ። በ1902 የካሪቢያን ፓሪስ በመባል የሚታወቀው ይህ ማርቲኒክ በ1902 የፔሊ ተራራ በእሳተ ገሞራ ፍንዳታ የወደመ ሲሆን የፓይሮክላስቲክ ፍሰት በመመታቱ ከተማዋ ምንም ሳይቀር ሙሉ በሙሉ የወደመች ሲሆን በከተማዋ የሚገኙ ሰዎች በብዛት ሲሞቱ፣ ጥቂት ሰዎች ግን በታምር ሊተርፉ ችለዋል። በታምር ከተረፉት ሰዎች መካከል አንደኛውም ሉድገር ሲልባሪስ ነበር። ይህ ግለሰብም ፍንዳታው ከመከሰቱ 1 ቀን በፊት ከሰው ጋር ተጣልቶ መታሰሩ ለሕይወቱ መትረፍ ምክንያት ነበረች። እሱ የታሰረው በአንድ ጠንካራ በሆነ ከድንጋይ ግንቦች በተሰራ ክፍል ውስጥ እንዲታሰር ያደረጉት ሲሆን እስር ቤቱም ከመሬት በታች በመሰራቱ ምክንያት ከአስከፊው አደጋ ደህንነቱ የተጠበቀ ቦታ ነበር። በአደጋው በደቂቃዎች ውስጥ የ30,000 ሰዎች ሕይወት ሲያልፍ በርካታ የሚባሉ ንብረቶችም እንዳልነበር ሆነዋል። ሲልባሪስም ከእሳቱ ተርፏል። ነገር ግን በትንሽ ፍርግርግ ውስጥ ከሚገባው ሞቃት አየር ሰውነቱ ክፉኛ ተቃጥሎ ነበር። በመጨረሻም በጥፋት ቀን የኖረ ሰው በሚል ቅጽል ስም ሊጠራ ችሏል። 4ኛ ቪስና ቮልቪች። ብዙ ሰዎች ከፍታን እጅግ በጣም ይፈራሉ። ነገር ግን የዚህችን የበረራ አስተናጋጅ ታሪክ ስትሰሙ ክፉኛ ትደነግጣላችሁ። ቪዝና ቮልቪች የበረራ አስተናጋጅ ሆና ትሰራ ነበር። በ1972 የበረራ ቁጥር 367 በጀርመን ላይ በቦምብ ሲፈነዳ በአውሮፕላን ውስጥ የነበሩት ሌሎች ተሳፋሪዎች በጭንቀት ፍርሃት ምክንያት ከአውሮፕላን ውስጥ ዘለው ሲወድቁ፣ ነገር ግን ቮልቪች በአየር የምግብ ጋሪ ውስጥ በመግባት በሚያስገርም ሁኔታ በሕይወት የተረፈች ብቸኛና እድለኛ ነፍስ ለመሆን በቅታለች።
በጣም በሚገርም ሁኔታ ከሰማይ ወደ ምድር 33000 ጫማ ላይ በመውደቅ በረጃጅም ዛፎችና በጥልቅ በረዶ ላይ ልታርፍ ችላለች። ቮልቪች ግን በአካባቢ በሚገኝ መንደር ከተገኘች በኋላ ወደ ሕክምና ተወስዳ ልትተርፍ ችላለች። በዚህ አደጋም የመርሳት ችግር ሲገጥማት ከወገብ በታች ያለ የሰውነቷ ክፍልም ለአጭር ጊዜ ፓራላይዝድ ሆኖ ነበር። ነገር ግን ቮልቪች አከርካሪዋ ቢጣመምም በመጨረሻ ሙሉ በሙሉ ልታገግም ችላለች። በአደጋውም የ28 ሰዎች ሕይወት ሲያልፍ ብቸኛ በሕይወት የተረፈች ሆናም ተመዝግባለች። ሶስተኛ አና ቤገንሆል በፈረንጆቹ ሜይ 20 1999 አና ባግልሆም ከስራ ባልደረቦቿ ጋር በበረዶ ላይ ስትንሸራሸር በበረዶ ግግር በተሸፈነ ወንዝ ውስጥ ወድቃ ሙሉ አካሏ በበረዶ ሲሸፈን አብረዋት የነበሩት ጓደኞቿ ሕይወቷን ለማትረፍ ቢረባረቡም ከበረዶ ግግር ውስጥ ሊያወጧት ግን አልተቻላቸውም ነበር። በጣም የሚገርመው ነገር ግን በዛ ቅዝቃዜ የሰው ልጅ ከ6 ደቂቃ በላይ መቆየት አለመቻሉ ነበር። በዛ ቀዝቃዛ የበረዶ ግግር ውስጥ ወደ 40 ደቂቃዎች ስትቆይ ግን ልቧ ወደ ማቆሙ አመራ። በመጨረሻም በነፍስ አድን ሰራተኞች ስትወጣ ሙሉ በሙሉ በሚባል ደረጃ በረዶ ሰርታ የነበረ ሲሆን ሰዎችም ሙሉ ለሙሉ እንደሞተች የገመቱ ሲሆን ነገር ግን በ56.7 ዲግሪ ፋራናይት የሰውነት ሙቀት ውስጥ ገብታ ወደ ሆስፒታል ተወሰደች። እልህ አስጨራሽ ሰፊ ቀዶ ጥገና ከተደረገላት በኋላ ወደ ሕይወት የመመለስ ምልክቶችን ማሳየት ከጀመረች በኋላም በሆስፒታሉ ውስጥ ለማገገም ለወራት ያህል የፈጀባት ሲሆን ከዚያን ጊዜ ጀምሮም ሙሉ ለሙሉ ልታገገም ችላለች። ሁለተኛ ሃሪሰን ኦኬኒ። ይህ ናይጄሪያዊ ሼፍ ሃሪሰን ኦኬኒ ይባላል። በአትላንቲክ ውቅያኖስ ላይ የነዳጅ ጫኝ መርከብ ጀልባ ላይ ይሰራ ነበር። እንዳለመታደል ሆኖ ግን ጀልባዋ ኃይለኛ ማዕበል አጋጠማት። እናም መርከቧ ተገለበጠች። 100 ጫማ ወደ ውቅያኖስ ወለልም ሰጠመች። በአደጋው አብዛኞቹ ሰራተኞች ሲሞቱ ኦኬኒ በሕይወት ተረፈ። እናም በጨለማ ክፍል ውስጥ እየዋኘ ወደ መሐንዲሱ ቢሮ አመራ። ቢሮው 4 ጫማ ያህል ቁመት ያለው ሲሆን ኦኬኒ እንዲተነፍስ የሚያስችል አየርን ይዞ የነበረ ሲሆን በዛች ጠባብ ክፍል ውስጥ ከ60 ሰዓታት በላይ ቆየ። በመጨረሻም አስክሬኖችን ለማውጣት በተላኩ የጠላቂ ቡድኖች ሕይወቱ ሊተርፍ ቻለ። አንደኛ ከአንዲስ የተረፉ ተአምረኛ ነፍሶች። ከመቼውም ጊዜ በላይ አስደናቂ ከሆኑ በሕይወት የመትረፍ ታሪኮች ዘግናኙ ይህ ታሪክ እንደሆነ ብዙዎቹ ይስማማሉ። ይህ ክስተትም በሥነ ጽሑፍም ሆነ በፊልም ውስጥ የማይሞት ታሪክ ሆኖ ተቀምጧል። አርብ ጥቅምት 13 ቀን 1972 የኡራጋይ አየር ኃይል በረራ ቁጥር 571 በአንዲስ ተራራ ላይ በመከስከሱ ምክንያት የተቀሩት ሞተው 34 የሚሆኑ ብቻ በሕይወት የተረፉ ሲሆን በሕይወት የተረፉት በአንድ የበረዶ ግግር ተራራ ላይ ቀሩ። ቦታውም ሰዎች ከሚኖሩበት ብዙ ኪሎ ሜትሮች የሚርቅ ሲሆን በዚህ ሁኔታ ውስጥም ለሚቀጥሉ 72 ቀናት ቆዩ። የተረፉት ሰዎች የሞቱትን ጓደኞቻቸውን ስጋ ለመብላትም ተገደው ነበር። በአደጋው በርካቶች ለጉዳት የተጋለጡና ከባድ የአካል ጉዳት የደረሰባቸው ሲሆን አደጋው ከደረሰ ከ17 ቀናት በኋላም በአካባቢ ከባድ የጎርፍ አደጋ ተከስቷል። በዚህም ምክንያት የማይታሰብ ነገር ሆነ። የመዳን ተስፋ በሌለበት ሰዓት 2 የተረፉ ሰዎች ምንም መወጣጫ መሳሪያ ሳይኖራቸው 15000 ጫማ ከፍታ ላይ ወጥተው ወደ ቺሊ አመሩ። በመጨረሻም እርዳታ አገኙ። ከ34ቱ የመጀመሪያዎቹ የተረፉት 16 ብቻ ወደ ቤት ተመለሱ። እናንተስ እንደዚህ አይነት ውሳኔ ተወስኑ ነበር አሊያም ሞታችሁን ትመርጣላችሁ? ውድ የቻናሌ ተከታታዮች ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።